ከቅዱሳን መላእክት አንዱ ኡራኤል ይላል በመብረቅና በነጎድጓድ ላይ የተሾመ ነው ይላል። በምን ላይ? በመብረቅና በነጎድጓድ ላይ። ለምንድነው የተሾመው ሲባል ስሙ ራሱ ያመለክታል። ኡራ ማለት ብርሃን ማለት ነው። ምን ማለት ነው? ኤልስ ብርሃን እግዚአብሔር፣ የእግዚአብሔር ብርሃን ማለት ነው። ስለዚህ ኡራኤል ተለይቶ ብርሃን ባለው በመብረቅ ላይ ድምጽ በሚያሰማ በነጎድጓድ ላይ የተሾመና ያንን ሊመራ እግዚአብሔር ስልጣን የሰጠው መልአክ ነው። በረከቱ ይደርብን። ሌላው ብርሃን ከእውቀት ጋር ይያያዛል። ከምን ጋር ይያያዛል? ከእውቀት። ለምሳሌ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ይህ ብርሃን ምንድነው? ለመላእክት እውቀት የሆነ ብርሃን ነው። ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ይላል። ጥበብንና እውቀትን ሆናቸው ቅዱስ 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 ብለው አመሰገኑ። ስለዚህ ኡራኤል ተለይቶ እውቀትን ለመግለጽ የተሾመ መልአክ ነው። ምንን ለመግለጽ?